ሰላም ጤና ይስጥልኝ። እንኳን ወደ ማይክል አስትሮሎጂ የዩቲዩብ ቻናላችን በሰላም መጣችሁ። ዛሬ የምናነሳው ርዕስ ሕይወታችንን በብርሃን የሚሞላ የፈታሊን በረከትና የተትረፈረፈ ጸጋ የምናይበትን ታላቁን ፕላኔት ጁፒተር ነው። ብዙዎቻችን ዕድል ብለን የምንጠራው ነገር በእሱ ቁጥጥር ስር ነው። መምህር፣ ስለ ጁፒተር ብዙ ሰምቻለሁ። አንዳንዶች የዕድል ፕላኔት ይሉታል። ግን ዕድል ሲባል ዝም ብሎ ሎተሪ እንደመውጣት ነው ወይስ ከዛ ያለፈ ጥልቅ ትርጉም አለው? እጅግ በጣም ጥሩ ጥያቄ ነው። ብዙ ሰዎች ጁፒተርን ከገንዘብ ወይም ከድንገተኛ ዕድል ጋር ብቻ ያገናኙታል። ነገር ግን በጻፍኩትና ጃፈር መጽሐፍ መደበር በሚገኘው ኮዝሚክ አስትሮሎጂ መጽሐፌ ላይ በዝርዝር እንደገለጽኩት ጁፒተር ከቁስ አካል በላይ ነው። ጁፒተር ማለት መስፋፋት ማለት ነው። የአእምሮ ማደግ፣ የእምነት ጥልቀት እና የሕይወት ፍልስፍናን መረዳት ነው። ዕድል የሚመጣው ዝግጁ የሆነ አእምሮና ሰፊ ልብ ሲኖር ነው። መስፋፋት ሲባል ምን ማለት ነው? አካላዊ ወይስ መንፈሳዊ? ሁለቱም ናቸው። ማርስ እንድንታገልና እንድንገፋ ሲያደርገን፣ ጁፒተር ደግሞ ለምን የሚለውን ትልቅ ምስል ያሳየናል። ልክ እንደ አንድ ፊኛ ንፋስ ሲሞላው እንደሚሰፋው፣ ጁፒተርም ወደ ሕይወታችን ሲመጣ እይታችንን ያሰፋል። ትናንሽ ችግሮችን ትተን ትልቁን የሕይወት ትርጉም እንድንመለከት ያደርገናል። ለዚህ ነው ታላቁን መምህር ወይም ጉሩ የምንለው። በኢትዮጵያዊነት እይታ ደግሞ ጁፒተር የልግስናና የበረከት ምልክት ነው። በጣም ይገርማል። ታዲያ ይህ በረከት በሁሉም ሰው ካርታ ላይ እንዴት ነው የሚገለጠው? ሁሉም ሰው እኩል ዕድል አለው ማለት ነው? ሁሉም ሰው የራሱ የሆነ ልዩ የወርቅ ማዕደን አለው። የጁፒተር ቦታ ዞዲያክ ሳይን ፕሌስመንት ያንን ማዕደን የት እንደምንቆፍር ይነግረናል። እስቲ በ12ቱ የኮከብ ምልክቶች ወይም ዞዲያክ ሳይንስ ጁፒተር ሲቀመጥ ምን አይነት ጉልበት እንደሚሰጥ በጥልቅ እንመልከት። ደስ ይለኛል መምህር። እስቲ ከመጀመሪያው ምልክት ከኤሪስ እንጀምር። ጁፒተር በኤሪስ ሲሆን ምን ይፈጠራል? ጁፒተር በኤሪስ ትልቅ የጀግነት ጉልበት ነው። እዚህ ጋር ዕድል የሚመጣው በመጠበቅ ሳይሆን በመጀመር ኢኒሺዬቲቭ ነው። እነዚህ ሰዎች የራሳቸውን ዕድል በራሳቸው እጅ የሚፈጥሩ ናቸው። ፈርቀዳጂ ሲሆኑ፣ አዲስ ነገር ሲጀምሩ እና ድፍረት የተሞላበት እርምጃ ሲወስዱ በረከቱ ይበዛላቸዋል። ለእነዚህ ዕድል ማለት እንቅስቃሴ ነው። ስለዚህ ተቀምጠው መጠበቅ የለባቸውም ማለት ነው። ወደ ታውረስ ስንሄድስ? ታውረስ የመሬትና ገንዘብ ምልክት ነው አይደል? ትክክል ነህ። ጁፒተር በታውረስ ሲሆን ጁፒተር መሬት ላይ ይወርዳል። እዚህ ጋር ዕድል የሚገኘው በትዕግስት፣ በግንባታ እና በተጨባጭ ነገሮች ነው። እነዚህ ሰዎች በተፈጥሮ በሪል ስቴት ወይም በግብርና ሥራዎች ላይ ትልቅ በረከት አላቸው። ነገር ግን የጁፒተር ትል እዚህ ጋር አለ። እሱም ከመጠን ያለፈ ምቾት መውደድ ነው። ግን በጥቅሉ ሀብትን የማከማቸት እና ያንን ሀብት ለሌሎች የማካፈል ትልቅ ጸጋ አላቸው። ቀጣዩ ጄሚናይ ነው። ጄሚናይ የመገባበት ምልክት እንደሆነ አውቃለሁ። ጁፒተር እዚህ ምን ይሠራል? በጣም ጥሩ ምልከታ ነው። ጁፒተር በጄሚናይ የእውቀት በረከት ነው። ዕድላቸው ያለው በአንደበታቸው እና በመረጃ ቅብብሎች ውስጥ ነው። እነዚህ ሰዎች መማር፣ ማስተማር፣ መጽሐፍ እና ሰዎችን ማገናኘት ኔትወርኪንግ ሲጀምሩ በሮች ይከፍቱላቸዋል። ግን እዚህ ጋር መጠንቀቅ ያለባቸው ነገር አለ። ጁፒተር ነገሮችን ስለሚያሰፋ አንዳንዴ ወሬ ማገናኘን ወይም ትኩረትን መበተን ሊመጣ ይችላል። ዋናው ቁልፍ ሁሌም ተማሪ መሆን ነው። ወደ ካንሰር እንለፍ። ይህ ምልክት ከቤተሰብ ጋር ይገናኛል ይባላል። ጁፒተር በካንሰር ለጁፒተር እጅግ የተመቸ ቦታ ኤግዛልትድ ነው። እዚህ ጋር ጁፒተር እንደ እናት ፍቅር ይተትረፍረፋል። ዕድላቸው የሚመጣው ከቤተሰብ፣ ከትውልድ ቦታ እና ሌሎችን ከመንከባበብ ነው። እነዚህ ሰዎች ቤት ሲሰሩ፣ ምግብ ሲያቀርቡ ወይም የሰዎችን ስሜት ሲንከባበቡ ፈጣሪ የበረከት ይከተላቸዋል። ልባቸው በጣም ሰፊ ነው። የሚሰጡትም ያለ ስስት ነው። ቀጣዩ የኔ ተወዳጅ ምልክት ሊዮ ነው፣ የነገሥታት ምልክት። አዎ፣ ጁፒተር በሊዮ ማለት የክብር እና የዝና መስፋፋት ነው። እነዚህ ሰዎች በራስ መተማመን ኮንፊደንስ ሲኖራቸው ዕድል ይሰባል። መድረክ ላይ ሲወጡ፣ ሲፈጥሩ ክሪኤቲቪቲ እና በልግስና ልክ እንደ ፀሐይ ብርሃናቸውን ሲፈነጥቁ ይሳካላቸዋል። ነገር ግን እዚህ ጋር ትልቁ ፈተና ትዕቢት ነው። ትዕቢትን ወደ ጎን ትተው ለሌሎች ደስታን ሲፈጥሩ እነሱ ንጉሥ ይሆናሉ። በጣም ግልጽ ነው። ወደ ቨርጎ ስንመዳስስ፣ ቨርጎ ትንሽ ጠበቅ ያለና ዝርዝር ወዳጅ ነው አይደል? ልክ ነህ። ጁፒተር በቨርጎ ሲሆን ነገሮች ትንሽ ይቀየራሉ። ጁፒተር መስፋፋት ይፈልጋል፣ ቨርጎ ደግሞ ዝርዝር ይፈልጋል። እዚህ ጋር ዕድል የሚገኘው በማገልገል ሰርቪስ ነው። ሥራን በጥራት በመስራት በጤና ዘርፍ ወይም ለሌሎች ሰዎች ችግር መፍትሄ በመስጠት በረከት ይገኛል። ለእነዚህ ሰዎች ሥራ ክቡር ነው የሚለው አባባል የሕይወት መርህ ነው። ዕድላቸው በዝርዝር ሥራ ውስጥ ተደብቋል። አሁን ወደ ሊብራ ደረስናል። የፍትሕ ምልክት። ጁፒተር በሊብራ ዕድልን በሰዎች ግንኙነት ወይም ሪሌሽንሽፕ ውስጥ ይደብቃል። እነዚህ ሰዎች ብቻቸውን ከሚሆኑ ይልቅ አብረው ሲሰሩ፣ ሽርክና ወይም ፓርትነርሺፕ ሲፈጥሩ እና ሰላምን ሲሰብኩ ይሳካላቸዋል። ተፈጥሯዊ አስታራቂዎች ናቸው። ፍትሕን ሲያስፈኑ እና ውበትን ቢዩቲን ሲፈጥሩ ጁፒተር ይባርካቸዋል። ቀጣዩ ምልክት ትንሽ ያስፈራል። ስኮርፒዮ። የዚህ ምልክት ጉልበት ጥልቅ ነው ይባላል። አትፍራ። ስኮርፒዮ ለውጥ ምልክት ነው። ጁፒተር በስኮርፒዮ የጥብቅ ሀብት ባለቤት ነው። እዚህ ጋር ዕድል የሚገኘው ላይ በማየት ሳይሆን ወደ ጥልቀት በመግባት ነው። በምርመራ፣ በስነ ልቦና
ወይም የሌሎችን ሀብት በማስተዳደር ኢንቨስትመንትስ ወይም ኢንሄሪታንስ ትልቅ ዕድል አላቸው። ችግርን ወደ ዕድል የመቀየር ትራንስፎርሜሽን ልዩ ተሰጥኦ አላቸው። የእነሱ በረከት እንደ ፊኒክስ ወፍ ከአመድ ውስጥ የሚነሳ ነው። ይህ በጣም ጠንካራ ጉልበት ነው። አሁን ወደ ጁፒተር የራሱ ቤት ወደ ሳጅቴሪየስ መጣን። ትክክል። ጁፒተር በሳጂታሪየስ፣ ጁፒተር በገዛ ቤቱ ንጉሥ ነው። እዚህ ጋር ድንበር የለም። ዕድል የሚመታው ድንበርን በመሻገር ነው። በዓለም አቀፍ ጉዞ፣ በከፍተኛ ትምህርት፣ በፍልስፍና እና በእምነት። እነዚህ ሰዎች የተወለዱ አስተማሪዎችና ባለራዕዮች ናቸው። ሕይወትን እንደ ትልቅ ጀብዱ ነው የሚያዩት። ብሩህ ተስፋቸው ኦፕቲሚዝም በራሱ ዕድልን ይሰብላቸዋል። ቀጣዩ ያለው ግን ከዚህ የተለየ ይመስለኛል በጣም። ጁፒተር በካፕሪኮርን ዕድልን በሥራ እና በዲሲፕሊን ያመጣል። እዚህ ጋር ድንገተኛ ዕድል የሚባል ነገር የለም። ዕድል የሚመጣው ታቅዶ፣ ተሰርቶ እና ተለፍቶ ነው። እነዚህ ሰዎች ስልጣን ወይም አውቶሪቲ ሲይዙ እና ኃላፊነት ሲወስዱ ይሳካላቸዋል። ምናልባት ስኬታቸው ዘግቶ ይመጣ ይሆናል፣ ግን አንዴ ከመጣ እንደ አለት የጸና ነው። ወደ አኳሪየስ ስንሄድስ ጁፒተር በአኳሪየስ ዕድልን ከወደፊቱ ጋር ያገናኛል። እነዚህ ሰዎች ከማህበረሰቡ፣ ከቴክኖሎጂ እና ከጓደኞች ጋር ሲሰሩ በረከት ያገኛሉ። ለሰው ልጅ መብት ሲቆሙ እና አዲስ ሐሳብ ኢኖቬሽን ሲያፈልጉ ዕድል ይከተላቸዋል። እነሱ የወደፊቱን የሚያዩ ናቸው። ልግስናቸው ለግለሰብ ሳይሆን ለጠቅላላው የሰው ዘር ነው። በመጨረሻም ፓይሲስ፣ ይህ የመጨረሻው ምልክት ነው። ጁፒተር በፓይሲስ፣ ጁፒተር የሚገዛው ሌላኛው ቤት ነው። እዚህ ጋር ዕድል መንፈሳዊ ነው። በረከት የሚመጣው ከርህራሄ ኮምፓሽን፣ ከጸሎት እና ከኪነ ትምህርት ነው። እነዚህ ሰዎች በምናባቸው ዓለም ውስጥ ትልቅ ሀብት አላቸው። የተቸገሩትን ሲረዱ እና ልባቸውን ሲከፍቱ ፈጣሪ በማይታሰብ መንገዳቸውን ይከፍቱላቸዋል። የእነሱ ዕድል ከሎጂክ በላይ የሆነ የእምነት ውጤት ነው። መምህር፣ ይህ በእውነት አይምሮን የሚያስፋፋ ትምህርት ነው። ታዲያ አንድ ሰው ይህንን የጁፒተር በረከት እንዴት ነው በተግባር ማዋል የሚችለው? ዝም ብሎ ካርታውን ማየት ብቻ ይበቃል? ካርታ ማየት መጀመሪያው እርምጃ ነው። ነገር ግን ዋናው ቁልፍ ተግባር ነው። ቅድም እንዳልኩት ጁፒተር ልግስና ነው። የምትፈልገውን ነገር ለሌሎች መስጠት አለበት። ዕውቀት ከፈለክ አስተምር፣ ገንዘብ ከፈለክ ለጋሶን፣ ፍቅር ከፈለክ አፍቅር። የጁፒተር ሕግ የዘራኸውን ታጭዳለህ የሚለው ነው። በተጨማሪም ቅድም የጠቀስኩት ኮዝሚክ አስትሮሎጂ መጽሐፌ ላይ የጁፒተርን ዑደት ወይም ጁፒተር ሳይክል በዝርዝር አስቀምጫለሁ። በየ12ቱ ዓመቱ ጁፒተር ወደ ተወለደበት ቦታ ይመለሳል። በ12፣ በ24፣ በ36፣ በ48 ዓመታቸው ላይ ሕይወታችሁ አዲስ ምዕራፍ ይከፍታል። እነዚህን ጊዜያት በጥንቃቄ መጠቀም አለባቸው። መምህር፣ ስለ ጁፒተር ሬትሮግሬድ ወይም ወደ ኋላ የሚሄድ የሚመስልበት ወቅት ምን ይላሉ? ያኔ ዕድላችን ይቆማል ማለት ነው? በጭራሽ። ይሄ ብዙ ሰዎች የሚሳሳቱበት ነጥብ ነው። ጁፒተር ሬትሮግሬድ ሲሆን ዕድሉ ከውጭ ወደ ውስጥ ወይም ኢንተርናል ይቀየራል። ያኔ ቆም ብለን እምነታችንን የምንፈትሽበት፣ የውስጥ ጥበብ የምናዳብርበት ጊዜ ነው። ዕድሉ አይጠፋም፣ ግን ወደ መንፈሳዊ እና ስነ ልቡናዊ እድገት ይቀየራል። በጣም ጠቃሚ ትምህርት ነው። ለመጨረሻ ጊዜ ለተመልካቾቻችን ምን ማስተላለፍ ይፈልጋሉ? ጁፒተር በካርታችሁ የቱም ይሁን የት ሁላችሁም ውስጥ ታላቁ መምህር አለ። ዕድል ማለት የፈጣሪን ስጦታ አምኖ መቀበል እና ያንን ስጦታ ለሌሎች ማካፈል ነው። ብሩህ አመለካከት ኦፕቲሚዝም የዕድል ማግኘት ነው። በሕይወታችሁ የምታዩት ነገር ይበዛላችኋል። ስለዚህ ችግርን ሳይሆን መፍትሄን፣ እጥረትን ሳይሆን በረከትን ተመልከቱ። ይህንን ቪዲዮ ከወደዳችሁት ለወዳጆቻችሁ ሼር በማድረግ የእውቀት ብርሃኑን አሰፉ። ለበተለቅ ጥልቅ ንባብ ኮዝሚክ አስትሮሎጂ መጽሐፍን ከጃፈር መጽሐፍ መደብር ማግኘት ትችላላችሁ። እንዲሁም ማይክል አስትሮሎጂ ቻናልን ሰብስክራይብ በማድረግ የኮከብ ቤተሰብ ይሆኑ። እናመሰግናለን መምህር። ፈጣሪ ያክብርልኝ። በረከትና ብርሃን ከእናንተ ጋር ይሆን። ሰላም።